እኛ ስለምን ይቅርብን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ ወይ? እኛ አለን አልሐምዱሊላህ። እንደምትመለከቱት ማቲካ ይላል። ይሄንን ሁላችሁም አብዛኛዎቻችን እናውቀዋለን ብዬ አስባለሁኝ። ይኸው በሶሻል ሚዲያ ላይ ተነቃንቋል። ማቲካ ሽቶ እኛም እንደማንኛውም ሰው ለምን ይቀርብን ብለን ገዝተናል። ማን ከማን ያንሳል በማለት ማለት ነው። ማን ከማን ያንሳል እና እስኪ ተመልከቱ። ተጠቃዋታም ነው ካርቶኑ በጣም ታምራለች። ካርቶኑ ብቻ ሰጥቶ ነው ከወራሱ በጣም ነው ኢንሻአላህ። እና እኛም ከማን እናንሳለን ብለን ገዝተናል። ሶስት ነን ወይ ጓደኞች ጋር ሶስት ነን። ለሶስታችን ሶስት ሽቶዎችን ገዝተናል ማለት ነው። እስኪ ተፈተናት ብስሚላህ። ወይኔ ማነሷ በጣም ትናንሽ ናቸው፣ ግን በጣም ነው የሚጥሙት። ይጥማሉ ማሻአላ። የወንድ ሴት መሸከል ነው። 6 ሀባ ነው። በጣም ነው የምትጣፍጠው። ጣፋጭ ናት። አብዛኛዎቻችሁ ቀምሳችኋታል ብዬ አስባለሁኝ ኢንሻአላህ። ስንት ሚሊ ናት? 10 ሚሊ ነው የሚባለው። ይሄ 10 ቁጥር አለው። አላውቀውም ስንት ሚሊ እንደሆነ ብቻ ትንሽ ናት። ይቻት ትልቅ ወይ ትንሽ እንዳይመስላችሁ፣ ወይ ትልቅ ወይ ትንሽ እንዳይመስላችሁ ማለት ነው። እና ደግሞ የወንድና የሴት ብሎ የተጻፈበት አለ የለው ወይ? እንግሊዘኛ ጋር ምን አታገለኝ? ከፈለጋችሁ አንብባችሁ ደረሱበት እዛው። እኔ ምን አገባኝ? እና እንዴት ልትመርጪው ነው የወንድና የሴቱን? በማሽተት አሸትና የጣፈጠኝን ለሴት እና ጽሁፍ አለው እንዴ? ጽሁፍ የለውም እኮ ጽሁፍ የለውም አለው። አላውቅም። እስኪ በኋላ አፈላስፍበታለሁ። ለማንኛውም ግን የወንድ ሴት ነው። 6 ሀባ ነው። 3 ማለት ነው። እንደው ዝም ብዬ ከእውቀት ያንጻር ማለት ነው ዝም ብዬ ስገምት ደማቁ የወንድ ይመስለኛል። በግምት ነው መገመት እኮ ይቻላል። እና በጣም ነው የሚያማምሩት። በጣም ይጥማሉ። ሽታቸውን ቀምሻቸዋለሁ እኔ። ላቅምሳችሁ እላችሁ ነበር አይቻልም እንጂ ማለት ነው። ያው የገዝታችሁ የምታውቁት ታውቃላችሁ። ያልገዛችሁ ደግሞ ብሯም ደግሞ ርካሽ ናት እኮ። ትንሽ ቢያንስ ስንት ልበላችሁ? ለማንኛውም 75 ብር ነው። አሪፍ ነው፣ ደስ ይላል። ጣዕሟ በጣም ቆንጆ ናቸው። እዚህ ጋር ደግሞ ያው ብዙ ሰው አስተዋውቆታል፣ ብዙ ሰው ለቆታል። ስጦታ መሰጣጣት የፈለገ እነዚህን መቼም አንድ ሰው ብቻውን ይሄን ሁሉ አይጠቀመውም። እኔ የምላችሁ በትንሽ ነገር ዘመድ ብዙ ማለት ነው። እንዴት ተገዙና ስጦታ መሰጣጣት ፍቅር ይጨምራል። ተሰጣጡ። እንደዚህ ገዛ እያደረጋችሁ ስጦታ ተሰጣጡ። የስጦታ መያዣ ማሻአላ። የመጀመሪያው ሌላ አይነት ነበረ፣ የሆነ ኪስ ነገር ነበር። አሁን ደግሞ በዚህች መልኩ መጥታለች። እቺ ራሱ በጣም ነው የምታምረው ማሻአላ። እስኪ ቆይ አንዲች አይዳ እኔ እኮ 10 ምናምን ዓመቴ ነው ሳዑዲ፣ ግን ያለኝ አንድ ጀዋል ብቻ ነው። ያለኝ። ያውም ስንት ዓመቱ መሰላችሁ? ይሁን እስኪ ለበጎ ነው። ቻት ዋው ሶላሱ ስታምር ትንሽዬ ነገር ለሁሉም አለው። 6 ሀባ አይደለ? 6 ሀባ አለ እያንዳንዱ። በጣም ነው የምታምረው ማሻአላህ። ለማንኛውም ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኢንሻአላህ የተለያዩ ነገሮችንም ለመስራት እንሞክራለን። እንግዲህ ካገኘን ማለት ነው፣ አይዲያው ከመጣለን። እዚህ ጋር ላይ 2 አለ፣ እዚህ ጋር 3 ነን። ሶስታችንም ነው የገዛነው። 2 እዚህ ጋር አለ፣ እዚህ ጋር አንዱ ተፈቷል ማለት ነው። ለማንኛውም አብሽሩ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ ይበል። ሰላም አለይኩም ወራህመቱላሂ ወበረካቱ። እና ደግሞ ያላሳየኋችሁ ነገር ማለት ነው፣ እዚህ ጋር አያት ለምትፈልጉ ሰው ስጦታ ስትሰጡ የምትጽፉባት ነገር ማለት ነው። ለእናት ይሆናል፣ ለአባት ይሆናል፣ ለእህት፣ ለወንድም፣ ለጓደኛ፣ ለማንኛውም እዚች ጋር መርጥጅ ጽሁፍ የሚችል ማለት ነው ጻፍ ያደርግና እዚች ጋር ያደርጋታል።
አይዋ ዋው ስታምሩለት እነሱ ስታምሪ ቆንጆ ትንሽዬ ነገር አቻት። በትንሽ ነገር ትልቅ ነገር መግዛት ይቻላል ማለት ስጦታ መሰጣጠት ፍቅርን ይጨምራል እና በምንችለው ጓደኞቻችንን ቤተሰቦቻችን እንደዚህ እያደረግን እያስደሳን ፍቅርን እንገንባ እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላማችሁ ብዝት ይበል በድጋሚ